አሁን የምነግራችሁን ነገር ማመን ሊከብዳችሁ ይችላል። ማመንም አለማመንም የራሳችሁ ውሳኔ ነው። ነገር ግን የሚባለውን ነገር ልንገራችሁ። ከሰሞኑን በጣም የሚያስፈራና አስደንጋጭ መረጃ እየተናፈሰ ይገኛል። ነገሩ እንዲህ ነው። አንድ መጽሐፍ አለ። ይህም The Prophecy of the Pope ወይም የካቶሊክ ቸርች ፖፖች ከመጀመሪያ እስከ መጨረሻ ትንቢቶችን የያዘ ሲሆን እና ይህ መጽሐፍ በጣም ጥንታዊ መጽሐፍ ሲሆን የሚገኘውም ዓለማችን ላይ እጅግ በጣም ከሚጠበቁ ቦታዎች አንዱ በሆኑ በቫቲካን ላይብረሪ ውስጥ ሲሆን የሚገኘው እናም መጽሐፉ የሚገኝበት ቦታ እጅግ ጥብቅ በሚባል ቦታ ከሆነ እንዴት አግኝተው አንብበው ሊያውቁ ቻሉ ማለታቸው ማይቀር ነው። እርሱ የኔም ጥያቄ ነው። ብቻ በዚያም መረጃው ወጥቶ ይገኛል። ይህ መጽሐፍ ከመጀመሪያ የካቶሊክ ቸርች ሊቀ ጳጳስ እስከ መጨረሻው ያሉትን ጠቅላላ ትንቢቶች ይዟል። እናም በጣም በሚገርም ሁኔታ ትንቢቶቹ ምንም ዝንብ ሳይሉ እስካሁን እየተፈጸሙ እንደሆነ ሲሆን የሚነሳው ማለትም ትንሽ ለማመን ይከብዳል። ከመጀመሪያው ፖፕ ሴሌስቲን II እስከ መጨረሻው አንድ በአንድ እነ ፖፕ ፍራንሲስ ሲጨምሩ በእያንዳንዱ ፖፕ የስልጣን ዘመን ምን ዓለማችን ላይ ሊከሰት እንደሚችልና ሌሎችንም ነገሮች ይዟል። ይህ መጽሐፍ በጣም በሚገርም ሁኔታ እቺ ዓለም እያደረች ማታሰማን ነገር የለም። እናም ወደ ጉዳዩ ስመጣና ከሰሞኑን እየተናፈሰ ወዳለው መረጃ ስናልፍ በጣም በሚገርም ሁኔታ እዚህ መጽሐፍ ላይ ከፖፕ ፍራንሲስ ወይም አሁን ላይ የካቶሊክ ቸርችን እየመራ ካለ ባለስልጣን ቀጥሎ ዓለም ትጠፋለች የሚል ጽሑፍ ተገኘ። የሚገርመው ይህ ጽሑፍ መጽሐፉ ላይ መገኘቱ ሳይሆን እነ ኤለን መስክ በትራምፕ ምርጫ ቅስቀሳ ላይ የተናገሩት ነገር ይህንን ትንቢት እንድናምን ሊያደርገን እንደሚችል ነው። ኤለን መስክ ምን እንዳለ ስሙልኝ። If they don't, this will be the last election. That's my prediction. በዚህ ምርጫ ያልተሳተፈ ካለ ወይም ያልመረጠ በጊዜ ይምረጥ፣ ምክንያቱም የመጨረሻ ምርጫ ሊሆን ይችላል። ይህ የኔ ግምት ነው ሲል ተደምጧል። ይህንን ነገር የተናገረው እንደኔና እንደናንተ ተራ ሰው ሳይሆን ኤለን መስክ ነው። ነብይ ነው ያልኳችሁ አይደለም። የዓለማችን ቁጥር አንድ ተጽዕኖ ፈጣሪ ከመሆኑ የተነሳ ማንም እርሱም ምንም ነገር ሊደብቀው አይችልም። ስለዚህ የሆነ የሚያውቀውና የሰማው መረጃ አለ ማለት ነው። ምክንያቱም ያለምንም መረጃ ከምንም ተነስቶ እንዲል አይችልም። ምንም እንኳን እርሱ እዛ ጋር ይህ የኔ ግምት ነው በማለት አድበስብሶ ለማለፍ ቢሞክርም ነገሮች ግልጽ ናቸው። ነገሮችን ገጣጥሞ ማየትና መረዳት ለሚችል ሰው። ይህ ብቻ አይደለም። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የመጨረሻው የእስራኤል ጠቅላይ ሚኒስትር ነው የሚል መረጃ ከሰሞኑን ወጥቶ እናገኛለን። አንድ ልጨምርላችሁ። ፖፕ ጆን የተባለ 23ኛው የካቶሊክ ሊቀ ጳጳስ ምን አለ መሰላችሁ? ዓለማችን 2000 ዓመተ ምህረት ሲደመር የክርስቶስ ዓመት ማለትም ክርስቶስ ተወልዶ እስካረገበት ያለው ዓመት ማለት ነው። እርሱም 33 ይሆናል። 2000 ዓመተ ምህረት ላይ ይህንን ስንደምር 2033 ይሆናል። ዓለማችን በ2033 ልትጠፋ ትችላለች በማለት ትንቢት የሚመስል ነገርን ተናግሮ ነው ያለፈው። ይህ ዓመተ ምህረት በየትኛው ሀገር የጊዜ አቆጣጠር እንደሆነ ግልጽ ባይሆንም ፈረንጆች ያው እንደተለመደው በራሳቸው እንደሆነ ነው የሚያስቡት። ስለዚህ ፈረንጆች ይህንንና ሌሎችንም መረጃዎች አንድ ላይ ሰብሰብ በማድረግ በሚስጥር እየተነገረ ያለውን መልእክት ለመረዳት እየሞከሩ ይገኛል። ያው እኛም ነቃ ደንገጥ ማለት አለብን። ምንም እንኳን የፈረንጆችን ነገር ባናምንም አንዳንዴ ሊሆን ይችላል ብለን ማሰብ አለብን። ምክንያቱም መረጃ አይናቅም። እነርሱ ይህንን ነገር እያሉ ያሉት ከምንም በመነሳት ሳይሆን ወይም ያለምንም መረጃ ሳይሆን መረጃን በመያዝ ነው እንዲህ ሊሉ የቻሉት። ዓለማችን አሁን ላይ ጥሩ ሁኔታ ላይ አይደለም የምትገኘው። በዚህም በዚያ የሚሰሙ ወሬዎች በጣም የሚያስፈሩና የሚዘገንኑ ናቸው። እናም የሆነ ነገር ከመከሰቱ በፊት ስለዚያ ነገር ወሬዎች የሚናፈሱ ሲሆን በወንጌልም እንደተጻፈልን ማለት ነው። በማቴዎስ ወንጌል ምዕራፍ 24 ከቁጥር 4 ጀምሮ እንዲህ ይላል፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በመቀጠል እንዲህ ይላል፣ የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ይላል። ስለዚህ ነገር በትክክል አሁን ላይ እየተፈጸመ ይገኛል። ጆሮአችን አንድም ቀን ስለ ጦርነትና ተመሳሳይ ጉዳዮች ሳይሰማ የሚያድርበት ቀን የለም። ስለዚህ ሁሉ ነገር የመጨረሻው ዘመን ለመድረሱ አመላካች ነው። እና ምንድነው አሁን ላይ ሁላችንም ይህንን ነገር ሁሌ ከመስማታችን የተነሳ ለምደነው መናቅ ጀምረናል። ጭራሽ ውሸት ነው ወደ ማለትም እየሄድን ነው። ዳሩ ግን ሌላውን ትተን መጽሐፍ ቅዱስ ላይ በተነገረን ብቻ ስናየው ራሱ ጥቂት ጊዜያቶች ብቻ እንደቀሩ እናስተውላለን። ስለዚህ በየጊዜው በዚህም በዚያም የሚነገሩ ብዙ ወሬዎችን አትጥሏቸው፣ የማንቂያ ደወሎች ስለሆኑ። ከምላችሁ በላይ ጊዜውን መድረስ የዘነጋን ይመስለኛል። ይችን ጠፊዋንና የምታልፈውን ዓለም ለማሸነፍ ስንል ብዙዎቻችን ሟች እንደሆነን ራሱ ማሰብ አንፈልግም። እንዲሁ ተዘናግተን ባለንበት እንደ ሰዶምና ገሞራ እንዳንጠፋ እፈራለሁ። ግልጽ ነው፣ ሁላችንም ባንሞት ደስ ይለናል። እንዲሁ ይህችም ዓለም ባትጠፋ ደስ ይለናል። ይህ ግን ስጋዊ አስተሳሰብ ነው። የሰው ልጅ ደግሞ ስጋ ብቻ አይደለም መንፈሳዊም ጭምር ነው። ማለትም ሕያዊት ነፍስ ያለችው ፍጥረት ነው። በስጋው ይሞታል፣ ይበሰብሳል፣ አፈር ይሆናል። የማትሞተው ነፍሱ ግን ከሞት ባሻገር ወዳለው ህይወት ትሸጋግራለች። ይህንን ስላችሁ ሰባኪው ወይም የሃይማኖት ሰው ስለሆንኩኝ አይደለም። ይህ ነገር በመጽሐፍ ቅዱስ ላይ የተቀመጠልን ሪያሊቲ ወይም እውነታ ስለሆነ እንጂ። ስለዚህ ለነፍሳችን ጠንክረን ልንሰራ ይገባል ማለት ነው። አብዛኞቹ ፈረንጆች እምነት አልባ ወይም እምነት የሌላቸው በመሆናቸው ማለትም በእግዚአብሔር ሆነ በመጽሐፍ ቅዱስ ስለማያምኑ ዓለማችን የምትጠፋበት ጊዜ እጅግ ያስጨንቃቸዋል። የሚያስጨንቃቸውም የዓለማችን መጥፋት ወይም ከሰሩት ኃጢአት የተነሳ ምን ሊገጥማቸው እንደሚችል ሳይሆን እንዴት እቺ ዓለም ስትጠፋ ልንተርፍ እንችላለን የሚለው ጉዳይ ነው። ምክንያቱም ግልጽ ነው። አስቀድሜ እንዳልኳችሁ እነርሱ ማለትም አብዛኞቹ ፈረንጆች በእግዚአብሔር ሆነ በቃሉ እምነት ስለሌላቸው አንድ ነገር ግን ያምናሉ፣ እቺ ዓለም አንድ ቀን እንደሚያበቃላት። ስለዚህ እነርሱ የሚያስጨንቃቸው እንዴት ከዚህ እልቂት ልንተርፍ እንችላለን የሚለው ጉዳይ ነው። አሁን ላይ እምነት አልባ የሆኑ የውጭ ሀገራት በዚህ ነገር ዙሪያ ከባድ ፕሮጀክቶችን በማቀድ የሚያመልጡበትን መንገድ በማዘጋጀት ላይ ይገኛሉ። ለአብነት የኤለን መስክ ማርስ ሚሽን ወይም ማርስን አበልጽገን እቺ ዓለም በምትጠፋበት ጊዜ እንሸሸግባታለን በማለት በሙሉ አቅማቸው ከመንግስት ትብብር ጋር እየሰሩ ይገኛል። ሌሎችም እንዲሁ በየአቅማቸው ይህንን የእልቂት ቀን ተደብቀው የሚያመልጡ ይመስል ጉድጓድ ቆፍረው ዋሻ በማዘጋጀት
በማዘጋጀት ላይ ይገኛሉ። ባንከር የምንለው ማለት ነው። ለአማኞች ግን ይህ ነገር ሞኝነት ነው። ከዚያቸው የእልቂት ቀን ማንም ያመልጥ አይኖርም። ወደ ሌላ ፕላኔት በመሄድ የተሸሸጉ ሆኑ ወደ ምድር ቆፍሮ በመግባት የተደበቁ ሁሉም ያበቃለታል። ዓለም ማለትም ፕላኔቶችን ጭምር ካለመኖር እንደተፈጠሩ ወደ አለመኖር ይቀየራሉ። ከዚህ በላይ የማንቂያ ደወል የለም። እግዚአብሔር በዚህም በዚያም ምክንያቶችን እየፈለገ ወሬዎችን በማስነሳት እያነቃን እንደሆነ ይሰማኛል። ብዙዎቻችን ግን ነቃ ደንገጥ ብለን የሚበጀውን ነገር ከማድረግ ይልቅ ማሾፋችንን ቀጥለናል። ትዝ ይላችሁ እንደሆነ በማያዎች ትንቢት መሰረት ዓለም 2012 ትጠፋለች ተብሎ ፈረንጆች የማያዎችን ትንቢት ዓለም ትጠፋለች ወይም ከባድ የሆነ ክስተትን ታስተናግዳለች ያሉበትን ቀን በራሳቸው ካላንደር እንደሆነ በማሰብ እጅጉን ተጨንቀው እንደነበር፣ ዳሩ ግን ዓለም በፈረንጆች ካላንደር 2012 ሳትጠፋ ቀርታለች። ነገር ግን በኢትዮጵያውያን ካላንደር 2012 በዓለም ላይ አዲስ የሚባል ክስተት ተከስቶ እንደነበር ሁላችሁም ታስታውሳላችሁ። ኮሮና ቫይረስ። ዓለም በታሪክ እንደ ኮሮና ቫይረስ አደገኛው ወረርሽኝ ገጥሟት አያውቅም ነበር። ነገር ግን በማያዎች ትንቢት መሰረት 2012 በኢትዮጵያውያን ካላንደር ዓለም አደገኛ የሚባል ክስተትን አስተናግዳለች። ፈረንጆች በጊዜው ዓለም በማያዎች ትንቢት መሰረት በእነርሱ ካላንደር 2012 ምትጠፋ መስሏቸው ወይም ከባድ ክስተት የምታስተናግድ መስሏቸው እጅጉን ተጨንቆ የነበረ ሲሆን ግማሹ ምን ማድረግ እንዳለበት ግራ ገብቶት ሀብት ንብረቱን ሽጦ በገንዘቡ ዓለም ከመጥፋቷ በፊት ማድረግ አለብኝ ብሎ የሚያስበውን ሲያደርግ፣ ግማሹ ደግሞ ትንቢቱን በማመንና ባለማመን ውስጥ በመሆን ሲጠባበቅ፣ ጥቂት የሚባሉት ደግሞ በየቤተ እምነቶቻቸው ለነፍሳቸው የሚበጀውን ነገር በማድረግ ሲጠባበቁ፣ ሆሊውድም 3 ዓመት ቀድሞ ማለትም 2009 በፊልም መልክ ዓለም እንዴት ልትጠፋ እንደምትችል ኢንድ ኦፍ ዘ ወርልድ 2012 የሚል ፊልም በመስራት ምናልባት ዓለም ልትጠፋ ከሆነ እንዲህ ነው ልትጠፋ የምትችለው በማለት ህዝቡን በፊልም መልክ አስቃኝቶት ነበር። ይህ ሁሉ ነገር ከሆነ በኋላ ግን በፈረንጆች 2012 ምንም ሳይፈጠር አለፈ። ህዝቡ ዓለም ትጠፋለች ብሎ ተስፋ ከመንኩሮቱ የተነሳ እንዴት አልጠፋችም በማለት ግራ ቢገባውም ምንም ባልጠበቁት መልክ በፈረንጆች 2012 ሳይሆን በኢትዮጵያውያን 2012 ዓለማችን ለብዙ ሚሊዮን ፈረንጆች የሞት ምክንያት የሆነውና ብዙዎችን የቀጠፈው ኮሮና የሚባል አደገኛ ቫይረስ ምድራችን አስተናግዳለች። ምን ልላችሁ ፈልጌ ነው? አሁን ላይ ፈረንጆቹ ካለፈው ነገር በመማር አማኝ ባለመሆናቸው እቺ ዓለም አንድ ቀን በኒውክሌር ጦርነት ሆነ በተፈጥሮ አደጋ እንደሚያበቃላት ስለሚያውቁ ከወዲሁ ከዚያች የእልቂት ቀን የሚያመልጡ ይመስል ማምለጫቸውን በማዘጋጀት ላይ ይገኛሉ። ግማሹ ዜጎችን ዓለም የሚያበቃበት ቀን ከመድረሱ በፊት ወደ ማርስ ለመውሰድ ሙከራ ላይ ሲሆን፣ ግማሹ ደግሞ ባንከር ወይም ከዚያች ቀን እንተርፍባታለን ብለው የሚያስቡትን ዋሻ እየገነቡ ይገኛል። ዳሩ ግን ከዚያች የእልቂት ቀን ማንም የሚተርፍ አይኖርም። ነጮቹ እምነት አልባ በመሆናቸው የሚተርፉ መስሏቸው ቢሆንም እንዲህ የሚያደርጉት አንድ ነገር ግን ሁኔታቸው ያስተምረናል። እርሱም እንደኛ እነርሱ ሀገር ሰላም ነው ብለው አልተኙም ወይም ቸልተኛ አይደሉም። ምንም እንኳን ባለማመናቸው ምክንያት የሚያደርጉት ነገር ሞኝነት ቢሆንም እነርሱ በዚህ ልክ ያችን የምጽአት ቀን በመፍራት ለስጋቸው ተጨንቀው እንዲህ ሲታትሩ፣ እኛ አማኞች ነን የምንል ግን ምን እያደረግን ነው? እውነት እነርሱ ለስጋቸው የተጨነቁትን ሩብ ለነፍሳችን ተጨንቀን ይሆን? እነርሱ ለስጋቸው በዚህ ልክ የተጨነቁትን ያክል እኛ ደግሞ ለነፍሳችን ልንጨነቅ ያስፈልጋል። አማኝ እስከሆንን ድረስ ደግሞ ግድ የምጽአትን ቀን ብቻ ማሰብ የለብንም። ለነፍሳችን የሚበጀውን ነገር ለማድረግ ሟች እንደሆንን ማሰብ ብቻውን በቂ ነው። የመጨረሻው ዘመን ትውልድ እንደመሆናችን ነቃ ደንገጥ ማለት ግዴታችን ነው። አለበለዚያ እንደ ሰዶምና ገሞራ የሚነገረንን አልሰማ ካለንና በእጃችን ያለውን ዛሬም በመጠቀም አማኝ እንደመሆናችን ለነፍሳችን የሚበጀውን ነገር ካላደረግን እመኑኝ ነገ ምን ሊፈጠር እንደሚችል ማናችንም አናውቅም። ስለዚህ ወርቃማ ስጦታችንን ዛሬን እንጠቀምላለው። አመሰግናለሁ። እንዲህ አይነት የማንቂያ መረጃዎችንና ሌሎችንም ጭምር ለማግኘት ሳብስክራይብና ላይክ በማድረግ ቤተሰብ መሆን እንዳይረሳ እላለሁ። አመሰግናለሁ። መልካም ጊዜ